የኔ ቆንጆ ምን አለበት ይሄን የመሰለ ውብ ምሽት እድሜውን ባታሳጠሪውና አብረን ብናድር። ባይገርም በአንድ ቀን ስለወጣው ለራሱ ገርሞኛል። እሺ ቤት ማከብ። አይ አሁን እኮ የኔ እናት እንዲህ አይነት ነገር ማሰብ አይገባንም። ደግሞ ልንጋባ አይደል እንዴ? እኔ አላምንም። እንጋባለን ያልከኝ ከምር ነው እንዴ? ታዲያስ? ዋው በጣም ደስ ይላል። አመሰግናለሁ የኔ ቆንጆ። የኔ ቆንጆ እኔ ቆንጆ ወይ የኔ እናት ለካስ አንቺም እንደኔ ተጎዳሽና ቆመሽ የቀረሽ ኖረሻልና። ምን አልክ? ማለቴ እንትን ምን አልክ አንተ? እንትን በጣም ታሳዝናለሽ። ስለምን እንዴ እሺ ነው እንዴ? ኧረ በማርያም ኧረ በወላዲቷ ነኝ ስቀልድ ነው መስዬ ስቀልድ እኮ ነው። በጣም ታሳዝናለሽ። ኧረ በማርያም ደግሞ ባለጇ እኔ ነኝ። ኧረ በወላዲቷ ነኝ። ልቀቀኝ! 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 አሳልፈኝ ብያለሁ። አንተ ሰው ያሳልፈኝ! አሳልፈኝ! ተሳስቼ ይቅር በለኝ። በቃ አይለምደኝም። ይቅር በለኝ። ይኸው እንግዲህ በቃ ግደኝና በሬሳዬ ላይ ተራምደሽ እንጂ እና ሳመንከኝ ማለት ነው። አሁን ግን ይቅርታ ሳታደርግልኝ አልነሳም። እሺ አሁን ዝም በለኝና ልሄድበት። እባክህ። ኧረ መስዬ እሺ በይኝ። አሁን እስቲ ለስንት ቁም ነገር የምንተሳሰብ ሰዎች በማይረባ የአፎ ለምታ ብንጣላ እንደው አገርስ ምን ይላል? እሺ ተቀመጥ እዛው። እንዴት ተደርጎ መስዬ? እንግዲህ ቤት ውስጥ እንግዲህ ድንጋይ እንዴ ምን መሆን ነው? አዳ ይቅርታ ሳታደርግልኝማ ከዚህሽ ንቅንቅ አለልኝ። እሺ ይቅርታ አድርግልሃለሁ። ተነስና ቁጭ በልልኝ። አልነሳም። እሺ ተቀመጥ። ይቅርታ አድርግልሃለሁ። እስቲ ይኸው መስዬ በጣም ነው የማመሰግነው። መጠጥ መጠጣትህን ግን አልወደድኩልህም። አይ ያን ያህል እኮ ጠጪ አይደለሁም። ለአእምሮት ያህል ነው፣ ትንፋሽን ኮስተር ለማድረግ ያህል። እሱንም ያን ቢሆን እንድጠጣ አልፈልግም። አቤት አሁና ከኔ ጋር መጋባት የምትፈልግ ከሆነ ጫት፣ ሲጋራ፣ መጠጥ በዞረበት መዞር የለብህም። ይሄ ነው መሸሻሉ። ቆይ ለአእምሮት ያክልም ቢሆን ለምንም ቢሆን የኔም ቤት አሁን አንቺ ሳትሆኚ እኔ ነኝ መሄድ ያለብኝ። ነፍሴ ትሰሚያለሽ? በትዳር ሰበብ እኔ እስር ቤት መግባት አልፈልግም። እንዴ አንተ ሰውዬ! ያለ ነገር አይደለም ቆመሽ የቀረሽው። ቻው። አይደረግም። ይደረጋል። አይደረግም። ብቻዬን ትተኸኝ አትሄድም።